ሰላም እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ ቤተሰቦቼ? እኔ እግዚአብሔር ይመስገን ሰላም ነኝ። አዲስ የመጣችሁ ካላችሁ እንኳን ደህና መጣችሁ። ሰብስክራይብ እያደረጋችሁ ቤተሰብ እንላለሁኝ። ነባሮችም እንኳን ደህና ቆያችሁኝ። ሁልጊዜ የምታበረታቱኝ መልካም ቤተሰቦቼ ከልብ ነው የማመሰግነው። ዛሬ በጣም ቆንጆ የሆነ ፈጣንና ጤናማ የሆነ በትንሽ ግብዓት የምንሰራው ቆንጆ ምሳ ነው። ትወዱታላችሁ ቤተሰቦቼ። ቪዲዮን እስከ መጨረሻ አብራችሁ እንድትቆዩ በትህትና ጠይቃለሁኝ። አብራችሁኝ ቆዩ። በጣም ትንሽ ግብዓት ነው የምንጠቀመው። የምሰራበትን መጥበሻ ወፈር ያለ መጥበሻ ጥጃለሁኝ። ከዛ ዘይት አድርጌያለሁኝ። ዘይት ሁሌ እንደምላችሁ የዛሬ የምተጠቀምኩት ዘይት የኑግ ዘይት ነው። ዘይት ትንሽ በርከት አድርጌ ነው የጨመርኩበት። ከዛ አነስ ተደርጎ የተከተፈ ድንች ነው። በደንብ ተልጦ ተከትፎ ታጥቦ የተዘጋጀ ድንች ነው ማለት ነው። ድንቹን ስልጥና ስከትፍ አላሳየኋችሁም። እናንተ በምትፈልጉት ሳይዝ መክተፍ ትችላላችሁ። እኔ አነስ አድርጌያታለሁኝ። ልክ የዳይመንድ ቅርጽ አስይዤ አነስ አድርጌ ከትፌዋለሁኝ። እሱን በዘይቱ ጠብሰዋለሁኝ። ለትንሽ ደቂቃ በስለዋለሁኝ። ዘይቱ ከስር ድንቹ እንዳይዝብኝ ለዛ ነው ትንሽ በርከት ያደረኩት ዘይቱን ለድንቹ የመጥበሻ ያህል ማለት ነው። ከዛ ድንቹ በደንብ ከበሰለልኝ በኋላ ከጠበስኩት በኋላ አንድ መካከለኛ ራስ ቲማቲም አድቅቀንም መክተፍ እንችላለን። በካሮት መሰልሰል እንችላለን። እንደ ፍላጎታችን ፍጥነት የሚያፈጥነንን አማራጭ ይዘን ቲማቲማችንን ደቀቅ አድርገን መክተፍ ወይም መፈቅፈቅ። በዛ መልኩ አነስ ያለ ቲማቲም ናት፣ እሷን ጨምሬያለሁኝ። አብሬ ጥብስ አደርገዋለሁኝ። ድንቹን ቀደም ብዬ የጠበስኩት ምክንያት ለጣዕምም ቆንጆ ነው፣ ቶሎም ይበስልልናል። ፈጣን ስለሆነ ፈጣን ምሳ ስለምንሰራ ድንቹን አስቀድሜዋለሁ። እዚህ ጋር የተከተፈ ነጭ ሽንኩርት ነው በርከትን ያደረኩት። እናንተ ማድቀቅም ትችላላችሁ፣ መጠኑንም ማሳነስ ትችላላችሁ። እኔ ለሰሞኑ ከባድ ጉንፋን ስለሆነ ለዛም ይጠቅመናል ብዬ ነጭ ሽንኩርቱን ትንሽ ጨመር አድርጌ ከተፍን ያደረኩት። እናንተ እንደ ምርጫችሁ። ነጭ ሽንኩርቱ ለቃና በጣም ቆንጆ ነው። ይሄኛው ደግሞ ቀይ ሽንኩርቱንም በቁመት ነው ከተፍ ያደረኩት። እናንተ አከታተፉን እንደ ምርጫችሁ። ሽንኩርት የማይወዳለ እነዛ ደቀቅ አድርገን መክተፍ እንችላለን፣ መጠኑንም ማሳነስ እንችላለን። ዝቅ ባለ እሳት አብሬ ለትንሽ ጊዜ አቁላለዋለሁኝ። ቲማቲሙን፣ ድንቹን፣ ነጭ ሽንኩርት፣ ቀይ ሽንኩርት አንድ ላይ ጨምሬዋለሁኝ። በየተራ ትንሽ ጋብ እየሰጠሁኝ በየተራ ጨምሬዋለሁኝ። እንደነገርኳችሁ ድንቹን በቅድሚያ የጠበስኩበት ምክንያት እንደዚህ ሲሰራ በጣም ነው የሚጣፍጠው። ወደ ጥብስነት ነው የሚወስደው። ቆንጆ ነው። ለፍጥነትም ያፈጥነናል ማለት ነው። እና ይህንን አሰራር ወድጄው ነው የምሰራው። እዚህ ጋር የምጨምረው አፍሪጅ ነው። እናንተ በርበሬ መጨመር ትችላላችሁ፣ በቀዩ መስራት ትችላላችሁ። እኔ ባልጫ ነው መስራት የፈለኩት። ከዛ አፍሪጅ ጨምሬያለሁ። አፍሪጅ 2-3 ማንኪያ አነስ ያለችው ማንኪያ በሱ ጨምሬያለሁኝ። ብዙ አይነት ቅመም ስላለው አፍሪጁ ቆንጆ ነው የሚሆነው ለጣዕም። ለሌላው ደግሞ እርድ ነው የምጨምረው። እርድ ጨምራለሁ፣ አፍሪጅ ጨምራለሁኝ። ባልጫ ነው መስራት የፈለኩት እንዳልኳችሁ። እናንተ በርበሬ መጨመር ይቻላል። እና የምንሰራበትን ከስር ምድጃውን ወይ ስቶፉን ሙቀቱን አመጣጥንን አስተካክለን ከስርም እንዳይዝብን የምንሰራበት እቃ ይወስናል። ከስር እንዳይቃጠልብን እንደዚህ ቀስ እያልን አብሮ እንዲዋሃድ የሁሉም ግብአቶቹ ጠቅላላ እንዲዋሃዱ
ቆንጆ ጣዕም እንዲኖረው የምንሰራው ምግብ ባናግለበልበው ስቶፉን በኃይል ከለኮስ ነው ምግቡ ይግለበለባል። አብሮ ሳይዋሃድ ሳይቁላላ ይቃጠላል ማለት ነው። በትንሽ ጊዜ በትንሽ ሰዓት ውስጥ ቆንጆ ምግብ ለመስራት ሙቀቱን ማስተካከል የምድጃችንን ውሃ ጨምሬያለሁ። መረቀ ግድ ያስፈልገኛል። መልኩም ቆንጆ ነው፣ የሚያምር ነው። ቆንጆ ምሳ ነው። ለቁርስ ይሆናል፣ ለምሳ ይሆናል፣ ለልጆችም ይሆናል። ይሄ አሁን ለምሳሌ ፈትፈት ተደርጎ ምሳቃ ውስጥ ይገባል፣ ለመቅሰሳቸው ይሆናል። ቆንጆ ፈጣን አዘገጃጀት ነው። ልጆች ያው ይወዱታል፣ ባልጫም ስለሆነ ደስ ብሏቸው ይመገባሉ። ለየት አድርገን እንደዚህ ትንሽ ግብአት ተጠቅመን ማዘጋጀት እንችላለን። ቅቤ ጨምሬያለሁ፣ ለጋ ቅቤ ነው፣ ለክትፎ የተዘጋጀ ቅቤ ነው። እኔ ጨምሬበታለሁኝ። እናንተ እንደ ፍላጎታችሁ ያላችሁን፣ ካልፈለጋችሁም አለመጨመር ይቻላል። ቅቤ ግን ጨምሬያለሁ። መረቅ እንዲኖረው ደግሞ በዚህ መልኩ በጣምም እንዳይበዛብን በጣምም ደግሞ ድርቅ እንዳይልብን አመጣጥነን መረቅ እንዲኖረው አድርገን ለአመጋገብ እንዲመች አድርገን ማዘጋጀት። በዚህ መልኩ እንደዚህ ቆንጆ ሆኗል። ከዛ ተቀቅሎ የተከተፈ እንቁላል አለኝ። 2 እንቁላል ወይ 3 እንቁላል መጠቀም እንችላለን። በክብ ነው የከተፍኩት። እሱን ጣል ጣል እናደርገዋለን። በትንሽ ግብአት እንደዚህ ቆንጆ ምሳ 2 ሰው 3 ሰው የሚያጠግብ ማዘጋጀት እንችላለን። ድንች የተጠቀምኩት አነስ አነስ ያለ 2 ትናንሽ ድንቾች እና 3 እንቁላል ነው የተጠቀምኩት። በ3 እንቁላል እና በ2 ድንች ቆንጆ ምሳ አዘጋጀን ማለት ነው። ፈጠን ያለ እንደዚህ ለየት አድርገን ማዘጋጀት እንችላለን። ዘውትር አንድ አይነት ነገር ከምንሰራ ቆንጆ ምሳ መቅሰስ ይሆናል፣ ቁርስ ይሆናል። ቃሪያ ጣል ጣል እናደርግበታለን። በእውነት በጣም ቆንጆ ነው። ሽታው፣ ጣዕሙ፣ የነጭ ሽንኩርቱ፣ የቂቤው ቆንጆ ነው። እንቁላሉን በዚህ መልኩ ጨምሬ ከላይ ጣል ጣል አድርጌበታለሁ። እንዳይፈርስብን ተጠንቅቀን። ተቀቅሎ በክቡ የተከተፈ እንቁላል ነው። ትወዱታላችሁ ቤተሰብ። በዚህ መልኩ ሰርቼ ጨርሻለሁኝ። እናንተም እንደምትወዱት ተስፋ አረጋለሁኝ። እስካሁንም አብራችሁኝ ስለነበራችሁ ከልብ አመሰግናለሁኝ። እግዚአብሔር ይስጥልኝ። ደህና ቆዩኝ።